ሌላኛው ጥያቄ ፀጉሬን ቅባት ተቀብቼ በሂጃብ ጠቅልዬ ሂጃቡ ላይ አብሼ እሰግዳለሁ ይበቃልኛልን? የፀጉሬን ቅባት ሳላስወግድ ውዱእ አደርጋለሁ እንዴት ይታያል? የሚል ጥያቄ ነው። ፀጉር ላይ በተጠቀለለ ጥምጣም ላይ ጨርቅ ላይ ማበስ ለወንዶች ብቻ ነው ወይስ ለሴቶችም ይፈቀዳል የሚል መጠነኛ ኺላፍ አለ በፉቃሃዎች መሃል። አብዛኞቹ ዘንድ ፀጉርን በሚሸፈን ጥምጣም ላይ ጨርቅ ላይ ማበስ የሚቻለው ለወንዶች ብቻ ነው። ነብዩ ሰለላሁ ዐለይሂ ወሰለም አዕማማቸው ላይ ያብሱ እንደነበረ ተነግሯል። ጥምጣም ወይም አዕማማ ማለት ባለንበት ጊዜ ጭንቅላት ላይ ጣል ተደርጎ ደረት ላይ ጫፍና ጫፉ የሚለቀቅ አሊያ ደግሞ በመጠኑ ብቻ የሚጠመጠመውን ጥምጣም ለማለት አይደለም። አንዳንድ የአረብ ሀገራት ላይ ለምሳሌ እንደ ሱዳን በትልቁና በረዥሙ የሚጠቀልሏቸው መጠቅለል መፍታቱ የሚያስቸግሩ የሆኑ አዕማይሞች ላይ ነው የሚታበሰው። ሴት ልጅ በዚህ መልኩ መጠቅለል መፍታቱ የሚያስቸግራት ከሆነና በቂ ምክንያት ካለ ብታብስ ችግር የለውም። በቀላሉ የሚፈታ የሚታሰር መጠቅለያን ሂጃብ ወይም ሻርፕን ከሆነ የምትጠቀመው ሂጃቡን የተጠቀለለውን ሂጃብ በመፍታት አብሳ መልሳ መጠቅለል ትችላለችና አይፈቀድም። ከኺላፍ ለመውጣት ለጥንቃቄ የሚሻለው ይሄ ነው። ሆኖም አንዳንድ ሁኔታዎች ላይ አስፈላጊ ሆኖ ከተገኘ ማበስ ማትችልበት ሂጃቡን አውልቃ ፈታ ፀጉሯ ላይ በቀጥታ ማበስ ማትችልባቸው ከጤናም ይሁን ካለችበት ቦታ ሁኔታ ጋር በተያያዘ ማበስ ካስፈለጋት ቢታበስ ችግር የለም። እንደዚህ አስገዳጅ ነገሮች ከሌሉ ሴት ልጅ ፀጉሯን ቀጥታ ልታበስ ይገባታል። ሴት ልጅ በምታበስበት ጊዜ ወደ ኋላ ፀጉሯ ርዝመት የደረሰበትን ያክል ተከታትላ ማበስ ግዴታ አይሆንም። እስከ ማጅራቷ ድረስ ካበሰች በቂ ነው። ከዛ በታች ያለው ያደገውን ሁሉ በማበስ ሰዓት ውሃ ማስነካት ማበሱ ዋጅብ አይሆንም። ውዱእ በሚደረግበት ጊዜ ፀጉር ሲያብሱ ፀጉር ላይ ቅባት አለመኖሩ ሸርጥ ወይም መስፈርት አይደለም። ፀጉሩ ላይ ማበስ እንጂ ሸርጡ ፀጉሩን ውስጡን ውሃ ማስነጋት ግዴታ አይደለም። ስለዚህ የሚታበሰው የሴት ልጅ ፀጉር ላይ የሚሆን የወንድ ልጅ ፀጉር ላይ ቅባት ቢኖርም ባይኖርም ለውጥ የለውም። አስቀድሞ አጥቦ ማስወገዱ ግዴታ አይሆንም። የውዱእ አካላት ላይ ውሃን ወደ ውስጥ መግባት የሚከለክልን ነገር ማስወገድ ነዓም ሸርጥ ነው። ነገር ግን ማጠብና ውሃ ከቆዳ ስር እንዲዘልቅ ማድረግ ግዴታ የሚሆንባቸው የሰውነት አካላቶች ላይ ነው። ፊት ላይ፣ ክንድ ላይ፣ እጅ ላይ፣ እግር ላይ መታጠብ ያለበት ክፍል ውሃ ወደ ውስጥ እንዳይገባ የሚከለክሉ ነገሮች ቢኖሩ፣ የሚረጉ የሚጋገሩ ነገሮች ቢኖሩ እንደ ሊጥ እንደ ቀለም ያሉ ነገሮች እነዚህ መወገድ አለባቸው። እንደ ቫዝሊንና ወይራ ዘይት ያሉ ነገሮች እጅና ፊትም ላይ ይኖሩ ፀጉርም ላይ ሆኑ እነዚህ ውሃ ወደ ቆዳ እንዳይዘልቅ የሚከለክሉ ስላይደሉ ችግር የለውም። ሙሉ በሙሉ ፀጉር ላይ ተጋግሮ በየትኛውም መልኩ ስናብስ እጃችን ላይ ያለው እርጥበት ፀጉራችንን እንዲነካ የማያደርግ እስከሆነ ድረስ ማስወገዱ ማጠቡ ግዴታ አይሆንም። ሌላኛው ጥያቄ አባቴ